ሰላም ሰላም ውድ የዩቲዩብ ተከታታዮቻችን እንዴት ናችሁ? እኛ በጣም ደህና ነን። ዛሬ በሌላ ቪዲዮ መጥተናል። ዛሬ ይዘንላችሁ የመጣነው ቪዲዮ በእኛ ቤት አምባሻ እንዴት ይጋገራል፣ በእኛ ቤት የአምባሻ አገጋገር አይነት ነው የምናሳያችሁ። ያው ልጅ ሲኖር አምባሻ፣ ዳቦ፣ ኬክ ምናምን ግዴታ ነው ቤት ውስጥ መጋገር አለበት። እኛ ቤት ደግሞ ስለሚወዱ ልጆቹም ሁሌ ነው እንደዚህ የምንጋግረው። እንግዲህ እዚህ ጋር እንደምታዩት ለብ ያለ ውሃ 2 ኩባያ አዘጋጅቻለሁ። ከዛ 1 ማንኪያ እርሾ አደርጋለሁኝ። ከዛ ደግሞ 2 ማንኪያ ስኳር አደርጋለሁ። ከዛ እንደምታዩት በደንብ ሚክስ አደርገውና በላስቲክ ለ10 ደቂቃ ሸፍኝ አስቀምጠዋለሁ ማለት ነው። በ10 ደቂቃ ራሱ ላይፈጅ ይችላል ኩፍ ሲል ማለት ነው። እንግዲህ እንደምታዩት ኩፍ ብሎልኛል። እሱን ወደ ማብኪያ እቃ ይገለብጣለሁ። ከስር እንደዚህ ማለቀልቀው ያው ስኳሩ ከስር ስለሚቀር ለዛ ብዬ ነው። ከዛ ደግሞ እዚህ ጋር እንደምታዩት ጨው በጣም ትንሽ ሳላበዛ አደርግበታለሁ። ጨውን ተካፋች ያረገችው ልጄ ናት። ከዛ እዚህ ጋር ደግሞ ቫኒላ ለቃና አሪፍ ቃና ይሰጠዋል፣ እሱን አደርጋለሁኝ። ከዛ ደግሞ እዚህ ጋር ደግሞ ኦሊቫ ኦይል አደርግበታለሁኝ። ከዛ ውጪ ምንም አይነት ነገር አልጨምርም። ያ ማለት ለጾመኞችም ይሆናል ማለት ነው። አሁን ጾም ወቅት ላይ ስለሆነ ሰርታችሁ መብላት ትችላላችሁ ማለት ነው። ከዛ እዚህ ጋር ፉርኖ ዱቄት ነው የማደርገው። መለኪያ ግማሽ ኩባያ ስለሆነ ነው እንደዚህ በደንብ የማደርገው ማለት ነው እንጂ ጠቅላላ ለመጋገር የተጠቀምኩትኝ 4 ኩባያ ነው። ኖርማል ዳቦ ምናምን ስጋግር 2 ኩባያ ውሃ ካረኩኝ ምንድነው ዱቄቱን 3 ኩባያ ነው የማረገው። ለአምባሻ ግን ትንሽ ጠበቅ ያለ ሊጥ ስለሆነ የሚያስፈልገው እንደ ዳቦ ላላ ያለ ሊጥ አይደለም ማረገው። ለዛ ትንሽ ወፈር እንዲል ጠበቅ እንዲል ብዬ 4 ኩባያ ነው የተጠቀምኩትኝ። እንግዲህ እንደምታዩት በደንብ አድርገን በእጃችን እናቦከዋለን። ያው ማብኪያ ደግሞ ያላችሁ ደግሞ በማብኪያው መጠቀም ትችላላችሁ። እኔ ማብኪያ ያው ለጊዜው ከአገልግሎት መስጫ ክልል ውጪ ስለሆነ ለዛ ነው በእጄ ማቦካው እንጂ ያው በማብኪያ ደግሞ ስታቦኩት የተሻለ ነው። ያው እኔ ግን ማብኳት ስለማልወድ ነው እንደዛ ምላችሁ እንጂ ያው በእጅም በደንብ ካቦካችሁት አሪፍ ነው የሚሆንላችሁ። እንደምታዩት ዘይት እያረኩኝ በደንብ አድርጌ ነው ማቦካው። እናንተ ደግሞ እንደዚህ ስታረጉ ደግሞ ጥቁር አዝሙድ መጠቀም ትችላላችሁ። በደንብ ነው የሚያጣፍጠው፣ የተለየ ጣዕም ይሰጠዋል። እኔ እሱንም አልጠቀመው ልጆቼ ስለማይበሉ ነው። በተለይ ትልቋ ማለት ነው። ትንሿ እንኳን ችግር የለባትም። ትልቋ ግን መርጣ ታወጣዋለች፣ አትወድም። እና ምንድነው ምናምን እያለች እሱን ስለምትለቅም በቃ እሷ እንዳትረበሽ ብዬ ጥቁር አዝሙድ አልጠቀምም። ቫኒላ ምናምን እንደዚህ የተለያየ ነገር የማደርገው ቢያንስ የተወሰነ ጣዕም እንዲሰጠው ብዬ ነው። ከዛ አብኩቼ ስጨርስ እንደዚህ በላስቲክ ንፋስ እንዳይገባ አድርገን ግጥም አድርገን እናስረዋለን። ከዛ ኩፍ ሲል እንመለሳለን። እንግዲህ እንደምታዩት ከላይ እንትን አድርጌበታለሁ ወረቀት እና ወረቀቱን እንዳይዝብኝ ዘይት እየቀባሁት ነው። እኔ ወረቀት አረኩኝ እንጂ ትሪ ላይም ማድረግ ትችላላችሁ። ወረቀት ምንም ሳታረጉት ትሪ ዘይት ቀብታችሁ ትሪ ላይ ማድረግ ትችላላችሁ። ግን ያው ትሪ ላይ ሲሆን ውጣ አትውጣ ትግል ነው። ለእኔ ነው የምላችሁ። እንግዲህ እናንተ ግን ሞክሩት፣ በትሪ መሞከር ትችላላችሁ። ግን በቀላል መንገድ ለመገላገል እንደዚህ ወረቀት አድርጋችሁ በወረቀት ላይ ብታደርጉት አሪፍ ይመጣላችኋል። እንደዚህ ወረቀት ላይ አድርጋችሁት እንደምታዩት በእጃችሁ እጃችሁን ምንድነው ዘይት አድርጋችሁ በእጃችሁ ጥፍጥፍ ማድረግ ማለት ነው። እኩል ለማድረግ መሞከር ነው። ከዛ እንደዛ ካረጋችሁ በኋላ ቢላችሁንም እንትን ትቀቡታላችሁ፣ ዘይት ማለት ነው። እንደዚህ በደንብ እንዲሄድላችሁ ዘይት ትቀቡትና እንደዚህ ታደርጉታላችሁ። ከዛ ቅርጽ የተለያየ አይነት ቅርጽ ማውጣት ትችላላችሁ። እኔ እንደውም ጎበዝ አይደለሁም ቅርጽ ለማውጣት። ለዛ ብዬ ዝም ብዬ በቢላና በሹካ የተወሰነ ቅርጽ ለማውጣት እንግዲህ እንደምታዩት እየሞከርኩኝ ነው። ይሄንን እንግዲህ ሳደራርግ እንትን ብያለሁ፣ ምጣዴን ለኩሻለሁ ማለት ነው። ይሄን ምናምን እስካደራርግ ይሰማልኛል። እና እንደምታዩት እንግዲህ ቅርጽ እንደዚህ ወጥቶለታል። አያምርም ትላላችሁ? ከዛ እንግዲህ ይሄው ሰምቷል። ይኸውላችሁ አሁን እንደዚህ ለማንሳት ምናምን ትሪ ሲሆን ትንሽ ይከብዳል። እና ደግሞ እንደዚህ ደግሞ ስገለብጡት እዩት። አሁን ይሄ ከላይ ወረቀት ስለሆነች
ወረቀቷን ብቻ ነው ያነሳሁት። ትሪ ግን ሲሆን ትንሽ ሞክሬዋለሁ ከዚህ በፊት ትንሽ ከበድ ስላለኝ ነው በእንደዚህ ያደረኩትኝ ማለት ነው። ከዛ እንግዲህ እንደዚህ ካረኩኝ በኋላ እስኪ በስል ከድነዋለሁ። ከዛ ከስሩ ሲበስል እንከፍተውና እንገለብጠዋለን ማለት ነው። እንግዲህ እንደምታዩት እንግዲህ ለመገልበጥም ሊጡንም ምንድነው ምጣዱ ላይ ለማድረግም ስራ ነው፣ ትንሽ እንትን ይጠይቃል። ያው እንደውም ስገለብጠው እንደውም ከምጣዱ ሁላ ሊያልፍብኝ ነበረ። ግን ይሁት እንዴት እንደሚያምር ከላዩ ማለት ነው። ከዛ እስኪ በስል እንከድነዋለን። ከዛ እንግዲህ በደንብ ሲበስል ከመውጣቴ በፊት ዘይት ላዩ ላይ አርጌ እንደዚህ በብሩሽ አርጌ እቀባዋለሁ ማለት ነው። አሪፍ ያደርግልኛል፣ ልስልስ ያደርገዋል። ይሁት እንዴት እንደሚያምር። ይሄንን እንግዲህ እኛ ለቁርስ እንጠቀመዋለን። በተለይ ደግሞ ለልጆቼ ለመክሰስም ማድረግ ትችላላችሁ። ልጆች ካላችሁ ያው ዳቦ ከቤታችሁ መጥፋት የለበትም፣ እንዲጋግሩላቸው። ይሁት እንዴት ፍክት ያለ አምባሻ እንደሆነ። ስላያችሁኝ አመሰግናለሁ። ቀጣይ እንገናኛለን። ባይ